ሰላም ጤና ይስጥልኝ እንደምን አላችሁ? ሰላም ለእናንተ ይሁን በያላችሁበት። ሰላምታችን ይድረሳችሁ። ይህ ኤልፍ ቴክኖሎጂ ሶሉሽንስ ዩቲዩብ ቻናል ነው። በዛሬው ቪዲዮአችን የምናየው የሴኩሪቲ ኮንፊግሬሽን ፓርት የሆነውን አክሰስ ኮንትሮል ሊስት ኮንፊግሬሽን እናያለን። እሱንም የምናየው እንደተለመደው ለዛሬው በሲስኮ ዲቫይስ ይሆናል። የሲስኮ ፓኬት ትሬሰር ሲሙሌሽን ፓኬት ትሬሰር እንጠቀማለን። እንደተለመደው ቶፖሎጂውን እና አስፈላጊ የሆኑ ሪኳየርመንትስ ቀድሜ ያስቀምጫቸዋለሁ። ስለዚህ የምንሰራው ኮንፊገሪንግ ኤንድ ቬሪፋይ ማድረግ ነው። እንግዲህ አክሰስ ኮንትሮል ሊስት ወይም ደግሞ ኤሲኤል ስንል የምንፈልገውን ትራፊክ ፊልተር የምናደርግበት ነው። ትራፊክ ፊልትሬሽን ነው። ይህንን ራውተር ላይ ልንሰራው እንችላለን፣ ፋየርዎል ላይ ልንሰራው እንችላለን። እነዚህ ሌየር 3 ሰፖርት የሚያደርጉ እቃዎች ላይ ነው የምንሰራው። ኮንፊገር ኤንድ ቬሪፋይ ኤክስቴንድድ ኤሲኤል ነው ዋና ሜይን ታርጌታችን ዛሬ። ስለዚህ እዚህ ጋር ያሉ እቃዎች አሉን፣ ራውተሮች አሉን፣ ስዊቾች አሉን፣ ኮምፒውተሮች አሉን፣ ቪላኖች ይኖሩናል፣ የተለያየ ቪላንስ። እነዚህ ቪላኖችን እና ኢንተርቪላን ራውቲንግ መስራት፣ ቪላን ክሬት ማድረግ፣ ለስዊች ማኔጅመንት አይፒ አድሬስ መስጠት፣ ለኮምፒውተሮቹ አይፒ አድሬስ መስጠት፣ እነዚህ በጣም ቤዚክ ስለሆኑ ቀድሞ የተዘጋጀ ኔትወርክ ትራፊኩ ከየት ወዴት እንደሚሄድ በትክክል ማኔጅ ለማድረግ ኮንፊግሬሽን ለመስራት ስለሚያስቸግር አብረን እንድናየው ነው። ምንም ኮንፊግሬሽን ሳልሰራ እዚህ ጋር ያመጣሁት፣ ግን ምንድነው የማደርገው በፍጥነት ሰራዋለሁ። ምክንያቱም እነዚህን ነገሮች ደጋግመን ስላየናቸው ራሱን የቻለ እያንዳንዳቸው የቪላን ኮንፊግሬሽን፣ የኢንተርቪላን ራውቲንግ፣ ፒሲ አይፒ መስጠት፣ እነዚህ ኢንተርፌስ ኮንፊግሬሽን ደጋግመን ያየናቸው ስለሆኑ ያለፉትን ቪዲዮዎችን በደንብ ማየት ትችላላችሁ። ይሄኛውን ግን ፈጠን አድርጌ እሰራዋለሁ ማለት ነው። በዋናነት እነዚህን የኢንተርፌስ ኮንፊግሬሽን፣ ኢንተርቪላን ራውቲንግ፣ የቪላን ትራንኪንግ ኤንድ አክሰስ ፖርት ኮንፊግሬሽን ከጨረስን በኋላ የዛሬው ላባችን የሚሆነው አክሰስ ኮንትሮል ሊስት ስለሆነ አክሰስ ኮንትሮል ሊስት እንግዲህ ስታንዳርድ ኤንድ ኤክስቴንድድ የሚባል አለ። ስታንዳርዱ ለምን ያገለግላል፣ ኤክስቴንድዱ ለምን ያገለግላል የሚሉትን ምናልባት ቲዮሪቲካል የሆኑ ፓርቶችን አንብቧቸው። አስፈላጊ ሆኖ ከተገኘ ደግሞ በኮሜንት ኦር ኤኒ አዘር ወይ ኮሚኒኬት ብታደርጉኝ እነዚህን ጉዳዮች ዲስክራይብ ማድረግ እችላለሁ። በዋናነት ኢምፕሊሜንቴሽኑን ስለሆነ ፎከስ የማደርገው we have policies። እዚህ ፖሊሲዎች አሉን። የሚፈለገው ምንድን ነው የሚለው ለምሳሌ ኔትወርኮችን ስናይ 3 ሰብ ኔትወርክስ ናቸው ያሉ። የማኔጅመንት ኔትወርክ፣ ኦፕሬሽን ኔትወርክ ኤንድ ሴልስ ኔትወርክ ይባላል። ስለዚህ እዚህ ጋር የኦፕሬሽን ኮምፒውተር አለ፣ እዚህ ጋር ኦፕሬሽን ቪላን ውስጥ ያለ፣ ሴልስ ቪላን ውስጥ ያላለን። ማኔጅመንት ደግሞ ስዊቾችን እና ራውተር፣ እዚህ ጋር ያለንን ራውተር ማኔጅ የምናደርግበት ኔትወርክ አለ። ስለዚህ እነዚህ ሶስቱ ፖሊሲ ተቀምጦላቸዋል እንዴት ኮሚኒኬት እንደሚያደርጉ። ባይ ዲፎልት ሁሉንም ኮንፊገር ካደረግነው ኤንድ ቱ ኤንድ ኮኔክቲቪቲ ፍሮም ኤኒዌር ቱ አናዘር ኔትወርክ መሄድ ይቻላል። ነገር ግን የተቀመጠ ፖሊሲ አለ። ለምሳሌ ፖሊሲ 1 ሴልስ ኔትወርክ ወደ ማኔጅመንት ኔትወርክ ኤስኤስኤች አልተፈቀደለትም። ይሄ ወደ ማኔጅመንት ወደዚህኛው ኔትወርክ ኤስኤስኤች አልተፈቀደለትም። ሌሎቹ ግን ተፈቅዶላቸዋል። ከሴልስ ወደ ማኔጅመንት መሄድ ብቻ ነው የተከለከለው። ሌላው ግን ከማኔጅመንት ወደ ሌሎቹ፣ ከኦፕሬሽን ኤኒ አዘር። ፖሊሲ 2 ጋር ስንመጣ ደግሞ ዌብ ነው ማኔጅመንት ደረግ የተፈለገው። ከሴልስ ወደ ማኔጅመንት አይፈቀድም። ስቲል ከሴልስ ወደ ራውተር ሰብ ኢንተርፌስ በሙሉ አይፈቀዱም። ከዚያ ውጭ ያሉት ዌብ ትራፊክ በሙሉ ይፈቀዳል። ከሴልስ ወደ ማኔጅመንት፣ ከሴልስ ወደ ራውተር ኢንተርፌሶች ካልሆነ በስተቀር ሌሎቹ በሙሉ የተፈቀዱ ናቸው፣ ኢንክሉዲንግ የራውተር ባክ ኢንተርፌስ 1። ፖሊሲ 3 ደግሞ ስቲል ከሴልስ ተነስቶ ወደ ኦፕሬሽንም ወደ ማኔጅመንትም አይቻልም። ምን ማድረግ? ፒንግ ማድረግ። ከዚያ ውጭ ያሉት በሙሉ ፒንግ ፍሮም ኤኒዌር ይፈቀዳል። ፖሊሲ 4 ደግሞ የተከለከለው ከኦፕሬሽን ወደ ሴልስ ፒንግ ተከልክሏል። ሌሎቹ በሙሉ የተፈቀደ ነው ማለት ነው። ስለዚህ ኤሲኤል እንግዲህ ኢምፕሊመንት ስናደርግ ፖሊሲ 1፣ ፖሊሲ 2፣ ፖሊሲ 3 ሶስቱም ፖሊሲዎች ከሴልስ ነው የሚነሱ። እዚህ አንድ ኤሲኤል ውስጥ አድርገናቸው ግን መልቲፕል ኤሲኢስ ሊኖሩን ይችላሉ። አራተኛው ግን ከኦፕሬሽን ነው የሚነሳው። ስለዚህ ሌላ ኤሲኤል ክሬት አድርገን በስሩ ኢንትሪስ ይኖሩታል። ስለዚህ ኮንፊግሬሽናችንን እንጀምራለን። ከቤዚኩ እንጀምራለን። እንደነገርኳችሁ ቤዚኩን በፍጥነት ነው የምንሰራው። ሰብ ኢንተርፌስ ክሬት ልናደርግ ስለሆነ ኢንተርፌስ ኢንካፕሱሌሽን
እዚህ ጋር ሉፕ ባክ ኢንተርፌስ አለን 6611 ስለዚህ የራውተር ኢንተርፌስ ሰብ ኢንተርፌሶቹን ክሬት አድርገናል። በኋላ ወደ ሩሉ እንመጣለን ማለት ነው። እዚህ ስዊቾቹ ላይ እንገባለን። እዚህ ጋር ያለውን ማለት ነው 102002 ከኦፕሬሽንስ ፒሲ ጋር የተገናኘው ነው ይሄ። ቀጣይ ስዊች ላይ እንገባለን።
ኤሲኤሉን ከመስራታችን በፊት ኢንድ ቱ ኢንድ ኮኔክቲቪቲ መኖሩን ቼክ እናድርግ። እሺ ይሄኛውን 40 ብናደርገው ሴልስ ሎክ ኮሚኒኬት ያደርጋል። እሺ እንደገና ይሄንን 4 ብናደርገው በ20 which means ይሄ IP አድሬስ ማለት የዚህኛው ራውተር ማለት ነው። ስለዚህ እዚህ ጋር ሆነን ይሄን ፒንግ ማለት ነው። ራውተር 2 ጋር እዚህ ጋር ዲፎልት ሩት መሰራት አለበት። ወደ ሌላ ኔትወርክ ስለሚሄድ እዚህ ጋር መለስና ፒንግ ይሰጣል። ኦኬ ስለዚህ ሰክሰስፉል ኢንድ ቱ ኢንድ ኮሚኒኬሽን አለን። ስለዚህ ወደ አክሰስ ሊስት ኮንትሮል ሩላችን እንሄዳለን። የመጀመሪያው ፖሊሲያችን ምንድነው የሚለው SSH from sales to management it's not allowed so others are allowed ሌሎቹ የተፈቀዱ ናቸው። ስለዚህ ከሴልስ ተነስቶ ወደ ማኔጅመንት የሚሄደውን SSH ትራፊክ ዲናይ እናደርጋለን ማለት ነው። ሶ እዚህ ጋር እንገባና አክሰስ ሊስት አንድ መቶ አንድን በለው ኤሲኤል ከ1 ጀምሮ እስከ 99 ድረስ ስታንዳርድ ነው። ነምበርድ ኤሲኤል ሲሆን ማለት ነው። ኤሲኤል ነምበርድ ኤሲኤል አለ፣ ኔምድ ኤሲኤል አለ፣ ኤክስቴንድድ እና ስታንዳርድ። ስለዚህ ኤክስቴንድድ ሆኖ ነምበርድም ኔምድም አለ፣ ስታንዳርድ ሆኖ ነምበርድም ኔምድም አለ። ስለዚህ በነምበርድ ስንሄድ ስታንዳርድ ኤክስቴንድድ ኤሲኤሉ የሚጀምረው ከ100 ነው። ስለዚህ 101 ስንል ኤክስቴንድድ መሆኑን አንደርስታንድ ያደርግልናል። ሶ ዲናይ እንላለን ኖት አለውድ ስለሆነ ዲናይ አይሲኤም ቲሲፒ እንላለን። ኤስኤስኤች የቲሲፒ ፕሮቶኮል ፓርት ስለሆነ ሶርስ አድሬስ 10.40 ኦኬ ሴልስ ስለሆነ ሶርስ አድሬሱ የሴልስ ኔትወርክ 10.40.00 ነው የሚሆነው ኔትወርኩ እዚህ ጋር 10.40 ሴልስ ኦኬ። ስለዚህ ማኔጅመንት ደግሞ 10.20.00 ነው 00 ኦኬ። ዋይልድ ካርድ ማስክ 00255 then destination network 10.20.00 ዋይልድ ካርድ ማስክ 255 ይሄንን ካደረግን በኋላ አሁን ምን አደረግን? አክሰስ ሊስት 101 ዲናይ ቲሲፒ ሶርስ አድሬስ ዊዝ ዋይልድ ካርድ ማስክ ዴስቲኔሽን አድሬስ ዊዝ ዋይልድ ካርድ ማስክ ዜን ኢኩቫለንት ብለን ፖርት ነምበሩን እንሰጠዋለን 22 SSH ፖርት ነምበር በስም ወይም በፖርት ነምበር መስጠት እንችላለን አፕሊኬሽኖችን። ስለዚህ አፕሊኬሽኖቹን ስንሰጥ ለምሳሌ SSHን በስም ስለማናገኘው በፖርት ነምበር እንሰጠዋለን። ሌሎቹን ሁሉንም በፖርት ነምበር ብንሰጥ ወደ ስም ይቀይራቸዋል ኦር በፖርት ነምበር ይዛቸዋል። ስለዚህ ኢንተር እናደርጋለን። አሁን ዲና ያደረግን ይሄንን እዚሁ አሁን ምን እናደርጋለን? አንድ አክሰስ ሊስት ሞር ዛን ዋን አክሰስ ኢንትሪስ ይኖሩታል። አሁን አክሰስ ሊስት 101 ክሬት አድርገን ኦሬዲ ሩሉን ሰጠነዋል። አሁን ሌላ ሩል ስንጨምር 101 ላይ አንድ ኢንተርፌስ ላይ ተመሳሳይ ኢንተርፌስ ላይ ኢምፕሊመንት የሚደረጉትን አንድ ኤሲኤል ውስጥ ነው የምናደርጋቸው። ስለዚህ ኤሲኤላችን 101 ይባላል። ዲስክሪፕሽን መስጠት እንችላለን። በነገራችን ላይ ምንድነው ለምሳሌ እዚህ ጋር ላሳያችሁና ፖሊሲ 1 ፖሊሲ 2 ፖሊሲ 3 ሶስቱም ከሴልስ ኔትወርክ ነው የሚነሱት። ስለዚህ ኤክስቴንድድ ኤሲኤል ደግሞ ምንድን ብለናል? ክሎዝ ቱ ዘ ሶርስ ነው ኢምፕሊመንት የሚደረገው። ስለዚህ ከሴልስ ኔትወርክ ውስጥ የሚነሱትን በሙሉ አንድ ኤሲኤል ውስጥ ማድረግ እንችላለን። ሌላኛው አራተኛው ነው ከኦፕሬሽን የሚነሳው። ስለዚህ ይሄኛው ሌላ ኤሲኤል ይኖረናል። ስለዚህ ሁለት ኤሲኤል ነው የሚኖረን።
ግን ሁለት ኤሲኤል ውስጥ ሞር ዛን ዋን መልቲፕል ኤሲስ ወይም አክሰስ ኮንትሮል ኢንትሪስ ወይም ሩልስ ይኖሩናል ማለት ነው። ሶ ምን ማድረግ እንችላለን? ይህን ኢምፕሊመንት ከማድረጋችን በፊት ምን ማድረግ እንችላለን? አክሰስ ሊስቱን ዲስክሪፕሽን መስጠት እንችላለን ሞር ፕሮፌሽናል ለመሆን። አክሰስ ሊስት 101 ብለን ዲስክሪፕሽን መስጠት እንችላለን። ለምሳሌ ኩዌስችን ማርክ ብታደርጉ ሪማርክ ሚል ኮማ ታገኛላችሁ። ኦኬ ሪማርክ ብላችሁ ፖሊሲ 1 2 ሪማርክ ስለሆነ ኤኒ ዲስክሪፕቲቭ ኔም መስጠት ትችላላችሁ። ኦኬ ስለዚህ አንድ አፕላይ ኦን ኤስኤስኤችን እንዲናይ አድርገናል። እንቀጥላለን በፖሊሲያችን መሰረት። ሁለተኛው ፖሊሲ ላይ ደግሞ ሴልስ፣ አሁንም ከሴልስ ተነስቶ ወደ ማኔጅመንት ዌብ ይከለከላል። ዌብ ነው ሁሉም ፖሊሲ 2 ዌብ ነው የሚከለክለው። ግን ከሴልስ ወደ ማኔጅመንት ተመሳሳይ ከ104000 ወደ 102000 ዲናይ ይደረጋል። ከዚያ ደግሞ ወደ ራውተር ኢንተርፌስ ኤክሰፕት ሉፕ ባክ 1 ከሉፕ ባክ 1 ውጭ ያሉትን which means የራውተር ኢንተርፌስ እዚህ ጋር ማን ማለት ነው 102001ን 103001 እና 104001 ማለት ነው 1216 ዲናይ አይደረግም አሎድ ይሆናል ማለት ነው። መጨረሻ አሎ ኤኒ ስለምንለው መጀመሪያ ከሴልስ ወደ ማኔጅመንት ያለውን ዲናይ እናደርጋለን። እሺ ዴስቲኔሽን ኦኬ ስለዚህ ኢኩቫለንት ብለን ኢኩቫለንት አይ ቲንክ ምን አደረግን? እዚህ ጋር ቲሲፒ ሚል ሚስ አድርገናል። እሱን እናስተካክል። ቲሲፒ ፕሮቶኮሉን መርሳት የለብንም። ኦኬ ኢኩቫለንት 80 ዌብ ስለሆነ የምንፈልገው ዌብን በሁለት መልኩ እዚህ ጋር ዲናይ አድርጉ ስንባል ዌብን ነው የተባልነው። ዌብን ደግሞ ሁለቱንም ኤችቲቲፒንም ኤችቲፒኤስንም ኦኬ ስለዚህ ኤችቲቲፒ 80 ነው እሱን ዲናይ ያደረግን። አፓሮ ብቻ በመጠቀም ተመሳሳይ ስለሆነ ከሴልስ ወደ ማኔጅመንት በኤችቲቲፒኤስ ጭምር 443 ፖርቱን ሰጣለን። ኦኬ ይሄንን አደረግን። ከዚያ ሌላ ዲናይ የምናደርገው ምንድነው? የራውተር ኢንተርፌስ which means 102001ን ኦሬዲ ሙሉ ኔትወርኩን ብሎክ ስላደረግነው ኢንተርፌሱን ድጋሚ ብሎክ ማድረግ አይጠበቅብንም። ስለዚህ 103001 እና 104001ን ስፔሲፊክ ኢንተርፌሶችን ብቻ ሙሉ ኔትወርኩን ሳይሆን ስፔሲፊክ ኢንተርፌሶችን ብሎክ እናደርጋለን። አክሰስ ሊስት ሰላሳ አንድ ዜን ዋይልድ ካርድ ማስኩ ምን ይሆናል? ሲንግል አይፒ አድሬስ ስለሆነ ኦል 0 ይሆናል። እንግዲህ ዋይልድ ካርድ ማስክ 0 ማለት ኤግዛክት ማች ማለት ነው። ስለዚህ ይሄኛው ኔትወርክ ነበረ 255 ስንል /24 መሆኑ ነው። ይሄኛው ግን ኤግዛክትሊ ኢንተርፌሷን ብቻ አይዘር ፐርሚት ኦር ዲናይ ማድረግ ማለት ነው። ስለዚህ እናደርግና ኢኩቫለንት 80 ስቲል በ80ም በ443ም ስለሆነ ዲናይ የምናደርገው አፓሮ ተጠቅመን ራሱ አሁን በ443 ዲናይ እናደርጋለን። ኦኬ ስለዚህ አንዷን ኢንተርፌስ በሁለቱም በኤችቲፒም በኤችቲፒኤስም ዲናይ ያደረግን the same thing TCP ይሄኛው ኔትወርኩ ስለሆነ ነው 255 የምንጠቀመው። ከዚያ ዴስቲኔሽኑ ግን ኢንተርፌስ አይፒ ነው። አፓሮ ተጠቅመን 443 ራሱ ነው ኮማንድ መጻፍ ማለት ነው። ድጋሚ አፓሮ ተጠቀም። ኦኬ ለዚህ ኢንተርፌሶቹንም
ብሎክ አድርገናቸዋል። ከሴልስ ወደ ራውተር ኢንተርፌስ ወደ እነዚህ መሄድ አይቻልም። ፖሊሲ 3 ጋር ደግሞ ስቲል ከሴልስ ወደ ኦፕሬሽን እና ወደ ማኔጅመንት ምንድነው የሚከለከለው? እዚህ ጋር ደግሞ ፒንግ ነው። ዘሴም መነሻቸው ዘሴም ስለሆነ ስቲል ኤስኤላችን አንድ አይነት ነው። ዲናይ ቲሲፒ ማይሆኑ ይቀርና አሁን ፒንግ ስለሆነ አይሲኤምፒ ይሆናል። ፕሮቶኮሉ ይለያል። 10 ስቲል መነሻቸው 40 ነው። 00 ዘን መድረሻቸው ምንድነው? ማኔጅመንት እና ኦፕሬሽን የተባለው ማኔጅመንት ማለት 10.20 የሚለው ኔትወርክ ነው። ኔትወርኩ ነው። አሁን ደግሞ ኢንተርፌስ አይደለም። ስለዚህ ምን እናደርጋለን? 0.0.0.255 ሶ ኢኮ ፒንግን ኢኮ ብለን ነው አፕላይ የምናደርገው። ስለዚህ ሌላኛው ደግሞ ሁለተኛው ኦፕሬሽንስን ጉድ። ስለዚህ ምን አድርገናል? አሁን አንደኛው ኤስኤል ከሴልስ የሚነሱትን በሙሉ ዲናይ አድርገናል። ዲናይ መደረግ ያለባቸውን አሁን እነዚህን አለውድ ከዚህ ውጭ አለውድ ነው ከዚህ ውጭ አለውድ ነው እየተባሉ የተቀመጡትን ፐርሚት እናደርጋቸዋለን። ከዚህ ሊስት ካደረግነው ውጭ ያለው በሙሉ እንዲፈቀድ ማለት ነው። በየትኛውም ዳይሬክሽን የየትኛውም ፕሮቶኮል ከዚህ ሊስት ካደረግናቸው ውጭ ፐርሚት መሆን ስላለበት፣ አለበለዚያ ሙሉ ነው የሚዘጋው። አንድ ላይን ኦፍ ኮማንድ እንኳን ብናስቀምጥ መጨረሻ ፐርሚት ካላል አንድ ዲናይ ካለ ሙሉ ዲናይድ ነው የሚሆነው። አንድ 101 ፐርሚት ብለን ኔትወርክ ፕሮቶኮል ታይፑ ደግሞ ኤኒ አይፒ ውስጥ ያለ በሙሉ አይፒ፣ ከዛ ሶርሱ ኤኒ፣ ዴስቲኔሽኑ ኤኒ፣ የትኛውም ዳይሬክሽን ይህንን አፕላይ እናደርጋለን። ሶሪ እዚህ ጋር ሎክ በዚህ ፐርሚት አድርገናል። አሁን ምንድን ያደረግነው? ኤሲኤል ክሬት ነው ያደረግነው እንጂ ኢምፕሊመንት አላደረግነው። ዱ ሾው ብለን አክሰስ ሊስት ብለን ብናየው ያሳየናል። ሎክ አክሰስ ሊስት ክሬት አድርገናል። እዚህ ጋር አክሰስ ሊስት 101 ኦኬ፣ አክሰስ ሊስት 101 ብለን ዲናይ ያደረግናቸው በሙሉ አሉ። መጨረሻ ላይ ፐርሚት አድርገናል። ስለዚህ ይህንን ኢምፕሊመንት ለማድረግ የምንፈልገው ሴልስ ኔትወርክን ነው። ኦኬ፣ ሴልስ ኔትወርክ የት ጋር ነው ያለው? ኢንተርፌስ ጊጋቢት 0.0.0.40 ማለት ነው። ሰብ ኢንተርፌስ ስለሆነ እዚህ ጋር እንገባና ምንድነው የምናደርገው? አይፒ አክሰስ ግሩፕ 101 ይሄ ማለት ኤስኤል ነምበሩ ነው። ከዚያ ዳይሬክሽኑ ኢን ነው አውት ነው የሚል ነው። ኢን ሲገባ ነው ፊልተር የሚደረገው። አፕላይ አደረገን። እዚህ ይሄንን አፕላይ አድርገናል። ምን ይቀረናል? አንድ ኤስኤል ይቀረናል። አንደኛው ኤስኤል የመጨረሻው ኤስኤል ነው። ኤስኤል ለብቻው ክሬት የሚደረግለት ለምንድን ነው? ዳይሬክሽኑ የተለየ ነው። ከኦፕሬሽንስ ኔትወርክ ነው የሚነሳው። ይሄ ክሎዝ ቱ ዘ ሶርስ ስለሆነ፣ ሌሎቹ ግን ሁሉም ሶስቱም ከሴልስ ኔትወርክ ስለሚነሱ አንድ ላይ አድርገናቸዋል። ይሄኛው ግን ከኦፕሬሽንስ ነው። እሱም ምንድነው? ከኦፕሬሽንስ ወደ ሴልስ ፒንግ ዲናይ መደረግ አለበት። ከዚያ ውጭ ያለው በሙሉ ይፈቀዳል ማለት ነው። ስለዚህ ምን እናደርጋለን? ሌላ አክሰስ ኮንትሮል ሊስት 102 ብንለው ዲናይ አይሲኤምፒ ሲኤምፒ ሶርስ አድሬሱ 10.30.00 /24 ነው። ዴስቲኔሽን አድሬሱ 10.40.00 ኦፕሬሽንስ ሴልስ ማለት ነው። ኢኮ ፕላይ አድርገናል። ከዚህ ውጭ ያለው በሙሉ መፈቀድ አለበት ስለተባለ ፐርሚት እናደርጋለን። 102 ፐርሚት አይፒ
ኤኒ ሶርስ ፍሮም ኤኒ ሶርስ ቱ ኤኒ ዴስቲኔሽን አፕላይ አደረግን ክሬት አደረግን። ስለዚህ አፕላይ ለማድረግ ኢንተርፌስ ጊጋቢት 0.0.0.30 ነው። ይሄኛው ደግሞ ሴልስ ኦፕሬሽንስ ኔትወርክ ስለሆነ እዚህ ኢንተርፌስ ላይ ሆነን አይፒ አክሰስ ግሩፕ 102 ነው። ይሄኛው ደግሞ ኢምፕሊመንት አድርገናል። ስለዚህ ኢንድ እንበልና ሴቭ አድርገን ኮንፊግሬሽኑን እንየው። አክሰስ ሊስት 101 ስር እነዚህ ቅድም ያየናቸው አሉን። አክሰስ ሊስት 102 ስር ደግሞ እነዚህ አሉን። ኢንተርፌሶቻቸውን ለማየት ደግሞ ሾውራም ብንል በሙሉ ለማየት ሎክ። ስለዚህ ከሴልስ ኔትወርክ የሚነሳው በሙሉ እዚህ ጋር ያየነው አክሰስ ግሩፕ 101፣ እዚህ ጋር ደግሞ አክሰስ ግሩፕ 102 ሴልስ ኦፕሬሽንስ ኔትወርክ ላይ፣ ይሄኛው ሴልስ ኔትወርክ ላይ ኢምፕሊመንት ተደርጓል ኢንተርፌሱ ላይ። ይሄኛው ሪማርኩን ቀድመን ኢምፕሊመንት ስላላደረግነው ነው። ኤሲኤል በጻፍ ነው በቀጥታ አፕላይ ባደረግነው መልኩ ነው የሚሄደው። ለምሳሌ ሞዲፊኬሽኑንም ሌላ ጊዜ እናየዋለን። ስለዚህ ፕሮሲጀራሊ ነው ሲኩዌንሻሊ ነው የሚያነበው። ስለዚህ ዲናይን ከዚህ በኋላ የሆነ አንድ ፐርሚት ብትጽፉ በዚህኛው ኤሲኤል ለምሳሌ በኤሲኤል 101 መጨረሻ ስለሆነ የሚያመጣው አፕላይ የሚያደርግላችሁ ኢንቢትዊን ያለውን አፌክት ሊያደርግባችሁ ይችላል ማለት ነው። ስለዚህ ኤሲኤል ኮንፊገር ስናደርግ ጥንቃቄ ያስፈልገዋል። ምን እናደርጋለን ማለት ነው? ቼክ እናደርጋለን። ለምሳሌ የተፈቀዱትንና የተከለከሉትን ቼክ ስናደርግ መስራት የለባቸው። ሴልስ ለምሳሌ ከሴልስ ወደ ማኔጅመንት ኤስኤስኤች አልተፈቀደም፣ ግን ከሴልስ ወደ ኦፕሬሽን ይቻላል። ስለዚህ ከሴልስ ወደ ማኔጅመንት ቼክ እናደርጋለን። ኤስኤስኤች እዚህ ጋር ስዊች ዋን ላይ ኮንፊገር ስላደረግን ሴልስ ፒሲ ላይ ገብተን ወደዚህ ወደ ስዊች ዋን ኤስኤስኤችን መሞከር እንችላለን ማለት ነው። ቼክ ለማድረግ ኤስኤስኤች ማይነስ ኤል ኤልፍ አድሚን የፒሲው ዩዘር ኔም ነው። ኢንተር ኢትስ ኖት ወርኪንግ። እንደሚሰራ እርግጠኛ ለመሆን ከሌላ ኔትወርክ ስለተፈቀደ ይህንን ውሎ ሰደውና አሁን የተከለከለው ማን ነው? ከሴልስ ወደ ማኔጅመንት ነው። ከኦፕሬሽን ወደ ማኔጅመንት የተፈቀደ ነው። ስለዚህ እሱ ጋር ሆነን ይህንኑ ኮማንድ አፕላይ ላድርገው። ሉክ እዚህ ጋር ይሰራል። ለምን? ስላልተከለከለ። ኤልፋት 123 ነው ፓስወርዳችን፣ ገብተናል። ምን አየን? አሁን በትክክል ኮንፊገር ማድረጋችንን ከሴልስ ወደ ማኔጅመንት አልሰራልንም፣ ከኦፕሬሽን ወደ ማኔጅመንት ግን ሰክሰስፉል ሆኗል። ስለዚህ ትክክል ኤሲኤላችንን በትክክል ኮንፊገር አድርገናል ማለት ነው። የዚህኛውን ፖሊሲ ደግሞ ቼክ እናድርገው። ይሄኛው ፖሊሲ ደግሞ ከሴልስ ወደ ማኔጅመንት፣ ከሴልስ ወደ ራውተር ኢንተርፌስ ተከልክሏል፣ ግን ከሴልስ ወደ ኦፕሬሽን መስራት አለበት። ኦኬ፣ እሱን ቼክ እናደርጋለን ሁለቱን። እዚህ ጋር ሆነን ዌብ ሲጋለን። ስለዚህ ማኔጅመንት ማለት 20 ነው ኔትወርኩ 10.20.0.1 ማድረግ ወር ደግሞ 2 ማድረግ እንችላለን። የስዊቹን ዌብ መስራት የለበትም እዚህ ጋር ያ ታይም አውት አይሰራም። ስለዚህ ማኔጅመንት ዲናይ ተደርጓል በትክክል ማለት ነው። ሌላው የራውተር ኢንተርፌሶቹም ዲናይ ተደርገዋል። which means 20 ኦሬዲ ሙሉ ስለተከለከለ ራውተር ኢንተርፌስ ቼክ ማድረግ አይጠበቅብንም። 31 እና 41ም ተከልክለዋል። 10.30.01 ይሄ የራውተር ኢንተርፌስ ነው። ይሄ መስራት የለበትም። የኦፕሬሽን ኔትወርክ ነው፣ ግን የራውተሩ ኢንተርፌስ ተከልክሏል። ከዚያ አሁንም ሌላ ሁለተኛው የራውተር ኢንተርፌስን ሞክርና ወደ ኦፕሬሽን ኔትወርክ 10.30.01 የራውተር ኢንተርፌስ ስለሆነ ተከልክሏል። 10.30.010 ግን የኮምፒውተሩ ነው። እዚህ ጋር 10.40 የሴልስ ነው፣ ግን የራውተር ኢንተርፌስ ስለዚህ ስቲል ተከልክሏል ማለት ነው። ከዚያ ወዴት እንምጣ? አሁን መስራት ያለበት የትኛው ነው? ሙሉ ኔትወርኩ የተከለከለው የማኔጅመንት ኔትወርክ ነው 10.20.00 10.30.01 እንደማይሰራ አይተናል። 10.30.010 ግን መስራት አለበት። ለምን? ሲንግል ኢንተርፌስ ብቻ ስለሆነ ብሎክ ያደረግነው። 10
30.0.10 ይሄ የፒሲው ነው። ፐርሚት ሰርቨር ሪሴት ኮኔክሽን። ስለዚህ ኖርማል ብራውዝ ማድረግ ትችላላችሁ ማለት ነው። ስለዚህ ይሄኛው ይሰራል። ኦኬ ሌላው ከሴልስ ወደ ራውተር ሉፕ ባክ ኢንተርፌስ ቼክ ማድረግ ይችላል። ፋንክሽናል ሶ ይህንንም በትክክል ኮንፊገር መደረጉን ቼክ አድርገናል። ፖሊሲ 3 ላይ እንምጣና ደግሞ ፒንግ ከሴልስ ወደ ኦፕሬሽንም ወደ ማኔጅመንትም ተከልክሏል። እሱን ቼክ እናድርግ። እዚህ አሁን ፒንግ 10 ማኔጅመንት ማለት ይሄ ነው። አንሪቼብል ሶሪ ሌት ሚ ፉል ስክሪን ኦኬ። ስለዚህ ማኔጅመንት አይቻልም ማለት ነው። በትክክል ኮንፊገር አድርገናል። ወደ ኦፕሬሽንም ኢቭን የራውተሩን ኢንተርፌስ ፒንግ ማድረግ አንችልም። ስለዚህ ፒንግ ተከልክሏል። ከዚያ ውጭ ሌሎቹ ግን ይሰራሉ። ስለዚህ ሌሎቹ አሎድ የተደረጉት ወደ ሌላ ዳይሬክሽን፣ ለምሳሌ ከኦፕሬሽን ተነስተን ወደ ማኔጅመንት እንችላለን። እሱ መስራት አለበት። እዚህ ጋር ሆነን ፒንግ 10.0.1 ይሰራል። ኦኬ ስዊቹ ላይ ነው ያለነው። ሎታ ይቅርታ፣ እዚህ ፒሲ ላይ ሆነ ፒንግ 10.20.01 ይሰራል። ሌላው ፍሮም ሴልስ ቱ ሉፕ ባክ ኢንተርፌስ ኦፍ ራውተር ቼክ ማድረግ እንችላለን። ኢትስ ወርኪንግ ይሰራል። ኤስኤላችን በትክክል ኢምፕሊመንት ተደርጓል። የመጨረሻው ከኦፕሬሽን ወደ ሴልስ ነው። እዚሁ ጋር ሆነ ከኦፕሬሽን ወደ ሴልስ ተከልክሏል። እዚህ ጋር አሁን አፕላይ ኢምፕሊመንት ያደረግነው ከኦፕሬሽን ወደ ማኔጅመንት ነው። ከኦፕሬሽን ወደ ሴልስ ግን አፐሮ ልጠቀምና ስለዚህ እዚህ ጋርም ከኦፕሬሽን ወደ ሴልስ ብሎክድ ተደርጓል። ከኦፕሬሽን ወደ ሴልስ ብሎክ ሲደረግ ሌሎቹ ተፈቅደዋል ማለት ከኦፕሬሽን ወደ ማኔጅመንት ይቻላል ማለት ነው። ኦፕሬሽን ወደ ማኔጅመንት ደግሞ ቅድም ቼክ አድርገናል እዚሁ ላይ 20 ማለት ነው። ኦኬ ሌላው ሉፕ ባክ ኢንተርፌስ ኦፍ ራውተር ቼክ ማድረግ እንችላለን። የራውተር ሉፕ ባክ ኢንተርፌስ ይሰራል። በዚህ መሰረት እንግዲህ በትክክል በፖሊሲያችን መሰረት በተቀመጠልን ፖሊሲ ኤኒ ካይንድ ኦፍ ፖሊሲ ቢሰጠን ኤክስቴንድድ ኤስኤልን ተጠቅመን ኤክስቴንድድ ኤስኤል በጣም በትክክል እያንዳንዷን ዲቴል አፕሊኬሽንም ኢንተርፌስም ዴስቲኔሽንም ሶርስም ለይተን ኢምፕሊመንት የምናደርገው የሴኩሪቲ ኮንፊግሬሽን ሜተድ ነው ኦር ቴክኖሎጂ ነው። ስለዚህ ይህንን እናንተም በየግላችሁ ሞክሩና የሚያጋጥሟችሁን ቻሌንጆች ኮሜንት ላይ አስቀምጡ። መማማር እንችላለን በጋራ ማለት ነው። ስለዚህ የዛሬው ቪዲዮአችን ይህንን ይመስላል። ቻናሉን ሰብስክራይብ ያላደረጋችሁ የምንለቃቸው ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮ ደግሞ ከተመቻችሁ ለሌሎቹ እንዲደርስ ሼር እና ላይክ አድርጉ። ኮሜንት ደግሞ ያጋጠሟችሁን ቻሌንጆች ሊሆን ይችላል፣ ሌሎችንም የምትፈልጓቸውን አይነት ኮሜንቶች ኮሜንት መስጫው ሳጥን ላይ ያስቀምጡልን። ቻው ቻው፣ እናመሰግናለን። መልካም ጊዜ ይሆንላችሁ።